እማሆይ ትሬዛ ማዘር ትሬዛ። እማሆይ ትሬዛ ከ1910 እስከ 1997 እንደ አውሮፓውያን አቆጣጠር የሮማ ካቶሊክ መነኩሴ የነበሩ ሲሆን ድሆችንና የተገፉ ሰዎችን በመላው ዓለም ለመርዳት ጊዜያቸውን የሰጡ ነበር። በርካታ ዓመታትን በካሊካታ ህንድ ውስጥ የሚሽነሪ የረድኤት ድርጅት በማቋቋም እርዳታ የሚያስፈልጓቸውን ሰዎች በመርዳት ጊዜያቸውን አሳልፈዋል። በ1979 እንደ አውሮፓውያን አቆጣጠር እማሆይ ትሬዛ የሰላም ኖቤል ተሸላሚ ሆነዋል። እንዲሁም የበጎ አድራጎት አርአያ ለመሆን በቅተዋል። በ2016 እንደ አውሮፓውያን አቆጣጠር እማሆይ ትሬዛ በሮማ ካቶሊክ ቤተክርስቲያን ቅድስት ትሬዛ በመባል ከቅዱሳን ተርታ ተሰልፈዋል። እማሆይ ትሬዛ የተወለዱት 1910 እንደ አውሮፓውያን አቆጣጠር ኮፒ የመቄዶንያ ሪፐብሊክ ውስጥ ነው። ስለ ልጅነት ጊዜያቸው ብዙም አይታወቅም። ነገር ግን በወጣትነት ዕድሜያቸው መነኩሴ ለመሆን እንደተጠሩና ድሆችን ለመርዳት ፈጣሪ እንደመረጣቸው አመኑ። በ18 ዓመታቸው በአየርላንድ የመነኩሴዎች ቡድን ውስጥ ለመቀላቀል ፈቃድ አገኙ። ከጥቂት ወራት ስልጠና በኋላ ከሎሬቶ እህቶች ጋር ወደ ህንድ ለመጓዝ ፈቃድ አገኙ። መደበኛ ሃይማኖታዊ ቃለ መሐላ በ1931 እንደ አውሮፓውያን አቆጣጠር በመፈጸም ቅድስት የሊሴክስ ቅድስት ቴሬስ የሚለውን ስም መረጡ። ይህም ስም የቅዱሳን ሚሽነሪዎች ስያሜ ነው። ህንድ በደረሰበት ወቅት በመምህርነት አገልግለዋል። ሆኖም ግን በካሊካታ በተስፋፋው ድህነት ምክንያት የሚሽነሪ ተራድኦ ለማቋቋም ቻሉ። የዚህ ሚሽን ተቀዳሚ ዓላማ ረዳት የሌላቸው ሰዎችን መንከባከብ ሲሆን እማሆይ ትሬዛ ሌሎች ሰዎችን ማገልገል ዋነኛው የክርስቶስ ኢየሱስ አስተምህሮ መርህ መሆኑ ተሰማቸው። ካሊካታ ውስጥ 2 ጊዜ አስቸጋሪ ጊዜያትን አሳልፈዋል። የመጀመሪያው ቤንጋል ውስጥ በ1943 እንደ አውሮፓውያን አቆጣጠር ተከስቶ በነበረው ድርቅ ሳቢያ ሲሆን ሁለተኛው ደግሞ በ1946 እንደ አውሮፓውያን አቆጣጠር የተነሳው የህንዱ ወይም እስልምና ብጥብጥ ነበር። ይህም የሆነው ህንድ ከመገንጠሏ በፊት ነው። በ1948 እንደ አውሮፓውያን አቆጣጠር በካሊካታ ድሆችን ለመርዳት የሙሉ ጊዜ አገልጋይ ሆኑ። መልበስ የሚወዱት የህንድ ሳሪ ጠርዙ ሰማያዊ የሆነ ቀሚስ የህንድ ባህላዊ ቀሚስ ነው። ለበርካታ ዓመታት እማሆይ ትሬዛ እና ጥቂት የህንዱና ሌሎች መነኩሴዎች በቀን ውስጥ አነስተኛ መጠን ያለው ገቢና ምግብ እያገኙ አብዛኛውን ጊዜ ገንዘብ ለማሰባሰብ ይጠቀሙበት ነበር። ነገር ግን ቀስ በቀስ ለድሆች ያላቸው ፍቅርና እንክብካቤ በአካባቢው ማህበረሰብ ዘንድ እየተደነቀላቸውና በህንድ ፖለቲከኞችም ጭምር እየተወደሰላቸው መጣ። በ1952 እንደ አውሮፓውያን አቆጣጠር የመጀመሪያውን ቤት ሕይወታቸው ለሚያልፍ ሰዎች አዘጋጁ። ይህም ቤት ቢያንስ ሰዎች በሚሞቱበት ጊዜ በክብር እንዲሞቱ ለማድረግ የተዘጋጀ የመጀመሪያው ቤት ነው። እማሆይ ትሬዛ አብዛኛውን ጊዜ ሕይወታቸው ለማለፍ ጫፍ ላይ ከደረሱ ሰዎች ጋር ጊዜያቸውን ብዙ ጊዜ ማሳለፍ ይወዳሉ። አንዳንዶቹ ተገቢው የሕክምና ትኩረት ስለማይሰጧቸውና ህመም አስታጋሽ መድኃኒቶችን ማግኘት አይችሉም ሲሉ ይተቿቸዋል። ሌሎቹ ግን በሰው የተረሱ ሰዎችን በሚሞቱበት ሰዓት እንኳን የመንከባከብ ዕድል መስጠታቸውን ያደንቁላቸዋል። ሥራቸው በመላው ዓለም ተስፋፋ። በ2013 እንደ አውሮፓውያን አቆጣጠር በ130 ሀገራት የሚሰሩ 700 ሚሽኖች ነበሩ። የሥራቸው ስፋት የሞቱባቸውን ልጆችና የማይድን በሽታ የያዛቸውን ሰዎች ማካተት ጀመሩ። እማሆይ ትሬዛ ሌሎች ሰዎች እምነታቸውን እንዲቀይሩ ለመስበክ ሞክረው አያውቁም። በእርሳቸው የእንክብካቤ ድርጅት ውስጥ ማንኛውም ሰው የራሱ እምነት እንደጠበቀ ይቆያል። ሆኖም ግን እማሆይ ትሬዛ በካቶሊክ ሃይማኖት የጠበቀ እምነት አላቸው። በዚህም መሰረት ውርጃ፣ የሞት ቅጣት እንዲሁም ፍችን ምንም እንኳ በዓለም ውስጥ ታዋቂ ሳይሆኑ ጀምሮ በጥብቅ ይቃወማሉ። በ1979 እንደ አውሮፓውያን አቆጣጠር የሰላም የኖቤል ሽልማት ድህነትንና ማጣትን ለማሸነፍ ትግል ውስጥ ባበረከቱት አስተዋጽኦ ከውጭ ተሸልመዋል። ነገር ግን እማሆይ ትሬዛ በሽልማት ሥነ ሥርዓቱ ላይ አልተገኙም ነበር።
ከሽልማቱ የተበረከተላቸውን $192,000 ለድሆች እንዲሰጥ ጠይቀዋል። እማሆይ ቴሬዛ በአንድ ወቅት የዓለምን ሰላም እንዴት ማምጣት እንደሚቻል ተጠይቀው ነበር። እሳቸውም ሲመልሱ ወደ ቤታችሁ ሄዱና ቤተሰቦቻችሁን ውደዱ አሉ። 2 አስርተ ዓመታት እማሆይ ቴሬዛ በበርካታ የጤና ችግሮች ሲሰቃዩ ቆይተዋል። ነገር ግን ይህንን ድሆችንና ያጡ ሰዎችን የመርዳት ተልዕኳቸውን አላቋረጠውም ነበር። በመጨረሻዎቹ ጥቂት ዓመታት ጊዜ ውስጥ ኒውዮርክ ብሮንክስ ውስጥ ከልዕልት ዲያና ጋር ተገናኙ። ሁለቱም የሞቱት በአንድ ሳምንት ውስጥ ነበር። የእማሆይ ቴሬዛን ሞት ተከትሎ ቫቲካን ስለ እርሳቸው መልካም ሥራ የማስዋብ እንቅስቃሴ በመጀመር እርሳቸውን ቅድስት አድርገው ለመሰየም ሁለተኛውን እርምጃ ወስደዋል። እማሆይ ቴሬዛ በጥቅምት 2003 እንደ አውሮፓውያን አቆጣጠር በዳግማዊ ጳጳስ ጆን ፖል በመደበኛነት ቅድስት ሆነዋል። እማሆይ ቴሬዛ የእርዳታ ተምሳሌት። ለዛሬ ያዘጋጀነው ፕሮግራማችን ይህን ይመስላል። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑ። ቪዲዮ አስተማሪ ሆኖ ካገኛችሁት ወይም ጠቃሚ ነው ብላችሁ ካሰባችሁ ለብዙ ሰው እንዲዳረስ ላይክ፣ ሼር አድርጉት። ለዚህ ቻናል አዲስ የሆናችሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻችሁ።